የብልጽግና መንግስት ለሚመራው ህዝብ የማይጨነቅ ለራሱ መንግስት የማይጠነቀቅ ግድ የለሽና በራሱ ላይ ሽብር ያወጀ መንግስት ነው። በዚህም ራሱን ከውስጡ ቦርብሮ የበላ መንግስት ነው። ሆኖም የብልጽግና መንግስት እንዳይወድቅ አንድ ቁልፍ ነገር ደግፎ ይዞታል። ይሄውም ሀገራዊ ተቃዋሚ ኃይል የለውም። የዛሬው አበይት የትንታኔያችን ማጠንጠኛ ጭብጥ ነው። ጤና ይስጥልኝ እጅጉን ዩቲዩብ ቤተሰቦችና ተከታታዮቻችን፣ በዛሬው የትንታኔ መርሃ ግብራችን የራሱን መንግስት በራሱ እጅ የሚያሸብረው የብልጽግና መንግስት በሚል ኃይለ ቃል ለእናንተ ይመጥናል ብለን ያሰናዳነውን እጅግ ወቅታዊና አስደማሚ ጽሑፍ ይዘንላችሁ ቀርበናልና በጥሞና ይከታተሉት። በቅድሚያ እንደተለመደው ቻናላችንን ሼር፣ ሰብስክራይብ፣ ላይክ እና ኮሜንት በማድረግ የቤተሰባችን አባል ይሁኑ እያልኩ ወደ ልዩ ዘገባው ይሻገራለሁ። የራሱን መንግስት በራሱ እጅ የሚያሸብረው የብልጽግና መንግስት በዓለም ላይ የመንግስታትን ታሪክ በተለይም የመንግስትን አወዳደቅ በርካታ ሰነድ ሰብስቦ የሚያጠና ተመራማሪ የመጨረሻዋ ግኝቱ አንዲት ናት። አንድ መንግስት የሚወድቀው በሚደርስበት ያለመረጋጋት ጫና ነው የሚል ነው። ጫናው ውስጣዊና ውጫዊ ተብሎ ሊከፈል ይችላል። ሌላው ቀርቶ ውስጣዊዎቹም ሆኑ ውጫዊዎቹ ተጠይቆች እንደገና በብዙ መልክ ሊከፋፈሉ ይችላሉ። ግን ሁሉም ተደምረው የአንድ መንግስት መውደቂያው ተጠየቅ አንድ ሆኖ ተጨምቆ ይወጣል። የብልጽግና መንግስት ውስጣዊና ውጫዊ ተግዳሮቶች ገጥመውታል። ከሁሉም የከፋው ግን ከራሱ መንግስት ስነ ባህሪ እየመነጨ ያስቸገረው ውስጣዊ ተግዳሮት ነው። በ4 እና በ5 ዓመታት ጊዜ ውስጥ የራሱን መንግስት የሚያስጠላ ህዝብ የሚያሸብር የሌሎች ነገዶችን በእጅጉ ወደ አመፅ የሚቀሰቀስ የዘር ፍጅት፣ የሌሎችን ሃይማኖት መጋፋትና ማጥፋት ሀገሪቱን እየመሩ ልክ ሌላ ኃይል የሚመራት ይመስል በማናለብኝነት ህዝብ እየተፈናቀለ እየተጨነቀ የሃይማኖት በዓሉን ማክበር እንዳይችል በኑሮ ውድነት እንዲጠበስና ልዩ ልዩ መከራዎች ሲደርስበት በዝምታ ያስተውላል። ብልጽግና የሚመስለው እነዚህ ነገሮች የሆነ የሩቅ አገር ጉዳይን በእንጨት የሚያማስሉ እንጂ የራሱን መንግስት ለማናጋት ቁልፍ ሥራ እየሰሩበት እንደሆነ አያውቅም ወይም ማወቅ አይፈልግም። እንቅልፍ ውስጥ ነው። የብልጽግና መሪዎች በተለይም ኦህዴዶች ትልቁ ጭንቀታቸው የወጡበት ነገድ አክራሪ ፖለቲከኞችን እንዴት ማስደሰት እንዳለባቸው ማሰላሰል ነው። ይሄ ሂደት ግን የብልጽግና መንግስትን ማንም ገፍቶ ሳይሆን በራሱ እጅ ራሱን ገፍትሮ እንዲጥል ያደርገዋል። የራሱን መንግስት በራሱ እጅ የሚያሸብረው የብልጽግና መንግስት ያልተረዳው የሥነ መንግስት ሚስጥር ይህንኑ በራሱ መንግስት ላይ የሚሰራውን የማሸበር ሥራ በመቀጠል ሰሞኑን የተዋሕዶ ክርስትና እምነት ተከታዮች በጥምቀት ዕለት ከዋዜማው ጀምሮ እምነታቸውን በአግባቡ እንዳያከብሩ ብዙ ማዋከብ፣ ድብደባ፣ ማዋረድና መጋፋት ሲያደርግ ሰንብቷል። ይሄም አልበቃ ብሎት ታቦታት ወደ መንበራቸው እንዳይመለሱ ብዙ የማሸበር ሥራ እያደረገ ነው። አሁንም ወይ ብላ ማርያም ወደ መንበሯ እንዳትመለስ ሕዝቡ ላይ በመተኮስ ተኩሶም በማቁሰልና በመግደል ብዙ ወንጀሎች እየሠራ ነው። ሰሞኑን በብዙ የአገሪቱ ክፍሎች የጥምቀት በዓል አከባበሩ ላይ በርካታ እንቅፋቶችና ሽብሮችን በማድረግ ሰንብቷል። ይባስ ብሎም የጥምቀቱ አከባበር ሂደቱን በአገሪቱ ትልቅ ቁጥር ያለውን የተዋሕዶ ክርስቲያኖችን በማስቀየም እየደመደመው ነው። ይሄ የራሱን መንግስት በደንብ እያሸበረ ያለ መንግስት ግን ይሄን የሥነ መንግስት ምስጢር ዘግይቶ እየወደቀ ሳለ ብቻ የሚረዳው እውነት ይሆናል። ራሱን እያሸበረ ያለው መንግስት ራሱን በራሱ እጅ እያዳከመ ነው። ግን እንዳይወድቅ አንድ ነገር አግዞታል። ምን? አንድ መንግስት ለሚመራው ህዝብ በጣም የሚጠነቀቅ የሚጨነቅና የህዝቡን ስለ ልቦና ላለመጉዳት የሚችለውን ሁሉ ማድረግ የሚችል ከሆነ ብቻ ረጅም ጊዜ በህዝብ ልብ ውስጥ የመቆየት ዕድል ይኖረዋል። የብልጽግና መንግስት ግን ለሚመራው ህዝብ የማይጨነቅ ለራሱ መንግስት የማይጠነቀቅ ግድ የለሽና በራሱ ላይ ሽብር ያወጀ መንግስት ነው። በዚህም ራሱን ከውስጡ ቦርብሮ የበላ መንግስት ነው። ሆኖም የብልጽግና መንግስት እንዳይወድቅ አንድ ቁልፍ ነገር ደግፎ ይዞታል። ይኸውም ሀገራዊ ተቃዋሚ ኃይል የለውም። የአማራ ተቃዋሚ ፓርቲ ነን የሚሉት
የብልጽግና ተቃዋሚዎች በአጠቃላይ ሲታዩ ቀልደኛ ተቃዋሚዎች ናቸው። የአማራ ተቃዋሚ ነን የሚሉት በአንድ ገበታ ከቢያዴን ጋር ቁጭ ብለው እየበሉ በሌላ እጃቸው ደግሞ ብልጽግና ኦህዴድን እንቃወማለን ባዮች ናቸው። አንዳንዶቹ አክራሪ ተቃዋሚ ነን ቢሉ እንኳ ከቢያዴን ጋር ያላቸው ግንኙነት ከመረቁ አውጡልኝ ከስጋው ጾመኛ ነኝ የሚል አይነት ነው። ሁለተኛው የአማራ ተቃዋሚዎች ትልቁ ድክመት ደግሞ ራሳቸውን ባህር ዳር ላይ የወሰኑ መሆናቸው ነው። ትግላቸው ከምኒልክ ቤተ መንግስት የተቆረጠ ራዕይን እያነገበ ነው። የሚሰባሰቡትና የሚፎክሩት አማራ ክልልን እያሰቡ መሆኑ ነው። ስለዚህ የአማራ ተቃዋሚ ፓርቲዎች በአንድ ወገን ቢያዴን በጎን አንቆ በርቀትም በቅርበትም ስለሚይዛቸው ከዚያም በላይ ከመረቁ አውጡልኝ ከስጋው ጾመኛ ነኝ አይነት ከቢያዴን ብልጽግና ጋር የደም ትስስር ይሁን የአስተሳሰብ ትስስሩ ስለገቡ የስነ መንግስት ጥያቄያቸው ጓጽዮንን የሚሻገር አልሆነም። ግፋ ቢል በደሴ አቅጣጫ ተጉዞ ፍላጎታቸው የሚያርፈው ደብረ ብርሃን ከተማ ላይ እየሆነ ተቸግረዋል። ሌላው ቀርቶ በውጭ ሀገር የሚነጫነጩት የአማራ ልዩ ልዩ ተቃዋሚዎች የደም ነገር እየሆነባቸው ይሁን ወይም የቢያዴን የተራቀቀ የድርጅት ጠለፋ አስቸግሯቸው ወይም ከቢያዴን ጋር የሚያስተሳስራቸው ቀጭን የዓላማ አንድነት እየኖረ ይሁን በማይታወቅ መልኩ ብዙዎቹ ከቢያዴን ጋር ያላቸው ግንኙነት ከመረቁ አውጡልኝ ከስጋው ጾመኛ ነኝ የሚል አይነት ነው። አምስት ሆነው ቢሰባሰቡ ሶስቱ ግድ የለም ዛሬ ቢያዴንን እናግዘውና ወደፊት ቢያዴን ሲጠነክር እኛም ጠንከር ያለ ተቃዋሚ እንሆንበታለን የሚሉ ግራ ግብት ያላቸው ብዙዋን ናቸው። እናም ብልጽግና ከአማራ ተቃዋሚዎች በኩል የሚመጣ የስነ መንግስት ግፊያ ከቶም አያሰጋውም። የስነ መንግስት ይገባኛል ጥያቄ የሚያነሳበት እስካሁን ከአማራ ተቃዋሚዎች በኩል ከቶም አልደረሰውም። የብልጽግና መንግስትም ይሄን በደንብ የተረዳው ይመስላል። ሀገራዊ ተቃዋሚ ፓርቲ ነን የሚሉት ሌላው ብልጽግና እድለኛ የሆነበት ነገር ሀገራዊ ተቃዋሚ ፓርቲ ፈጽሞ መጥፋቱና መዳከሙ ነው። ቀድሞ ኦነግ መር የሆነውን ግንቦት ሰባት እያደባለቀ የሀገራዊ አንድነት ፓርቲ ነኝ ሲል የነበረው ግንቦት ሰባት አሁን ኢዜማ በአስተማማኝ የብልጽግና ዋና ክንፍና አካል ሆኗል። አሁን በራሱ እግር የቆመ አጠቃላይ ኢትዮጵያውያንን ሊያንቀሳቅስ የሚችል የብልጽግና ደጋፊዎች፣ የህወሓት ደጋፊዎች፣ የኦህዴድ ደጋፊዎችና የቢያዴን ንክኪዎችን ሳይጨምር ማለት ነው ኢትዮጵያዊ ሀገራዊ ፓርቲ አለመኖሩ ለብልጽግና ቁልፍ ምቹ ሁኔታን ፈጥሮለታል። ቢጠቀምበት ይሄ ለብልጽግና ትልቅ ከሰማይ የወረደ ጸጋና አጋጣሚ ነበር። በዚህ ረገድ ብልጽግና ላይ ምንም የሚያሰጋው አንዳች ስጋት አልነበረም። እዚህና እዚያ ተበታትነው የሚገኙት የኢትዮጵያ አንድነት አቀንቃኞች በራሳቸው ክፋትና ምቀኝነት እንዲሁም ለ30 ዓመታት እርስ በእርሳቸው ስለተቆሳሰሉ እንኳን ተሰባስበው ህዝብ ሊሰበስቡ ይቅርና ራሳቸው ተሰባስበውም ለመነጋገር ተቸግረዋል። ይህን ሁሉ ጸጋ የተላበሰው የብልጽግና መንግስት ግን በራሱ ጊዜ ትግሉን ከራሱ መንግስት ጋር በማድረግ ኢትዮጵያውያንን ማስከፋት፣ ማሸበር፣ ማዋከብና ማስጨነቀን እንደ ቁልፍ የስነ መንግስቱ ማስቀጠያ መሳሪያነት እየተጠቀመበት ይገኛል። በአጭሩ በራሱ መንግስት ላይ ራሱ ሽብር እያደረገ ማንኛውም ተቃዋሚ ሊደርስበት ከሚችለው የመናጋት ጫና የከፋ ጫናን እያደረገ የሚገኘው የብልጽግና መንግስት የስነ መንግስት ምስጢር ገና ምንም አልተገለጠለትም። ጠቅለል ሲደረግ የራሱን መንግስት በራሱ እጅ የሚያሸብረውና በራሱ ላይ ጫና ለማድረግ ራሱን ለማፈራረስ እየተወራጨ ያለው የብልጽግና መንግስት ያልተረዳው የስነ መንግስት ምስጢር ብዙ ነው። የስነ መንግስትን ምስጢር ለመረዳትና ለመማር ባለመፈለጉም የራሱን መንግስት በራሱ እጅ ቦርቡሮ የሚጥለው ራሱ ብልጽግና ይሆናል። ይህም የሚሆነው ህዝቡን ፈጽሞ በማስከፋትና ህዝባዊ የመተፋት ቁጣን በራሱ ላይ በማዝነብ ይሆናል። በተቃዋሚ በኩል ግን ብልጽግና እድለኛ ነው። የማህበረሰብ አንቂውና የመብት ተሟጋቹ ሸንቁጥ አየለ እንደከተበው እናንተስ ከላይ በቀረበው ርዕሰ ጉዳይ ላይ ምን ትላላችሁ? ሐሳብና አስተያየት ካላችሁ በጨዋነት አጋሩን። ይሄው ነው።
አበቃው። ቻናላችንን ሰብስክራይብ በማድረግ ቤተሰባችን ይሁኑ። በየሰዓቱ የምንለቃቸውን መረጃዎችና ጥልቅ ትንታኔዎች በፍጥነት እንዲደርሷችሁ ደግሞ የደውል ምልክቱን ይጫኑ።